ሰላም እንዴት ናችሁ ሰዎች? እንግዲህ አንዳንድ ቀን ይለያያል። ሰው ልጅ በህይወቱ እያንዳንዱ ቀናት እንደሚለያይ እያንዳንዱ ቀናት በሰው ልጅ ህይወት ላይ ልዩ እንደሆነ ሳያውቅም ይገርማል። ግን በህይወቱ ሲኖር ሰው ልጅ ማድረግ ያለበትን እንዳያደርግ የሚያስበውን እንዳይደርስ ለማድረስም ደግሞ ጉዞ ሲጀምር የሚቀጥለው ወይም ጣልቃ የሚገባ ፈተና ነገር ሲያጋጥም ተስፋ ይቆርጣል። ማድረግ የለበትም። ሰው ልጅ በህይወቱ የትኛውም ፈተና ቢመጣ፣ የትኛውም ጭንቅ ቢመጣ፣ የትኛውም መከራ ቢመጣ መታገስ፣ በትዕግስት ማሳለፍ፣ የመጣውን ክፉን እንደ በጎ አድርጎ መቀበል መልካም ነው፣ ያስፈልጋል። እንደዛ ካልሆነ የሚመኘው መድረስ አይችልም። ሰው ልጅ መቼም ቢሆን ሰው ልጅ በህይወቱ ሲኖር የሚገባው ነገር ማድረግ ያለበትን የማሰብ ጭንቅላት አለ። ለሰው ልጅ እግዚአብሔር ሰጥቶታል። እንግዲህ ያ የተሰጠውን ጭንቅላት ምንም ሳይጠቀምበት ለመኖር የራሱ እንኳን ግራ የገባው ሰው አለ። አንዳንድ ሰው ግራ ይገባዋል። ምንም የማይመስላቸው ሰዎች አሉ። በፍጹም መሆን አይገባም። ሰው ልጅ በህይወት ሲኖር አስፈላጊ ነገር ምን እንደሆነ ማድረግ፣ ወደፊት መጓዝ፣ ጠንካራ መሆን አስፈላጊ ነው። ለምን መጀመሪያ ሰው ልጅ የራሱን አእምሮ መግዛት፣ በራሱ መተማመን። መግዛት ማለት መጥፎ ነገር እያወቅ አለመድረግ፣ መልካም ነገር ደግሞ ማድረግ፣ የምትፈልገው ነገር ማድረግ፣ ምንም ሳይፈራ መጓዝ። ህይወቱን ዝም ብሎ የሚያሳልፍ ሰው አለ። ዝም ብሎ በእንቅልፍ በቃ በስንፍና ገንዘብ ይኑር አንተ ያትተኛል። የፈለገው ነገር ተስፋ የምታደርጋቸው ነገር ቢኖር ራሱ መተኛት አይገባም። ለምን ሰው ነህ፣ ነገ ትሞታለህ። ይሄ ዓለም ቀሪ ነው፣ ይቀራል ሁሉም ነገር። ምንም አንተ አስቀምጠህ የምታደርግበት ወይም አንድ ነገር ሳታደርግ መሞት አይገባም። በህይወት ስትኖር ታላቅ ነገር፣ ትልቅ በቃ አስፈላጊ የሚሆኑት ነገር በጊዜ ማድረግ አስፈላጊ ነው። በህይወቱ ሲኖር ሰው ልጅ እያንዳንዱ እርምጃ ከፈጣሪ ጋር አድርጎ ራሱን አእምሮን ገዝቶ ስንፍና ከራሱ አስወግዶ ጉልበት እያለ መስራት፣ እግር እያለ መንቀሳቀስ፣ መፈተን፣ መፈላሰፍ፣ ማንበብ አስፈላጊ ነው። መቼም ቢሆን ሰው ልጅ ምንም ይኑረው ምንም ከምንም የበለጠው ነገር ራሱ ስለሆነ ሰው ልጅ ዋናው አለ የተባለ ገንዘብ አይደለም። የሰው ልጅ ህይወት መሪ ብር አይደለም። የሰው ልጅ ህይወት መሪ ወይም ቤት ወይም መኪና ወይም የተሻለ ኑሮ ወይም የተሻለ ነፃነት ምቾት አይደለም። የሰው ልጅ መኖር ራስ እግዚአብሔር ነው የሚያኖረው። ስለዚህ በምትኖርበት ዘመን ሁሉ እግዚአብሔርን እያመሰገንክ ማድረግ፣ መልካም ነገር ማሳየት ለሰው ልጅ በቃ ሌላ ከዚህ የበለጠ ነገር የለም። ስለዚህ አንተ መልካም ነገር እያደረግ ይሄን ዓለም ምንም ሳትጠቀምብህ እንዳያልፍብህ፣ እውነት ነው የምላቸው። ምንም ሳትጠቀሙ እንዳያልፍባችሁ ተጠቀሙ። ሰዓቱን ውስጥ እንኳን መጠቀም አለባችሁ። በቀን ውስጥ 12 ሰዓት አለ። ከ12 ሰዓት ውስጥ አንዱ መጠቀም ግድ ይላል። ግማሽ ሰዓት እንኳን 2 ሰዓት ብትጠቀምበት በቂ ነው። ዝም ብለህ በቃ ተጓዝ እስቲ ተንቀሳቀስ። ስትኖር ምንም ነገር ቢሆን ቅድሚያ ማድረግ አስፈላጊ ነው። ምንም አይጎዳም፣ ይጠቅማል። እንግዲህ ሰው ልጅ ለሁሉ ነገር ጊዜ እንዳለው ጊዜን መጠቀም አስፈላጊ ነው። መጥፎ ነገር አለማድረግ አስፈላጊ ነው። እግዚአብሔር የሰጠውን ሰው ማክበር አስፈላጊ ነው። ሰው ዘንድ ተከባብራችሁ ስትኖሩ በጣም ብዙ መልካም ነገር ነው። ሰውን ስትንቁ፣ ሰውን ስታዋርዱ፣ ሰውን ስታደርጉ ራሳችን እስቲ ምን አይነት ደረጃ ላይ ያለን ማለት ማሰብ አለብን። እኛ እኮ በፈጣሪ እጅ የተሰራን ሰዎች ነን። ጭቃ ነን እኮ። ዋጋችን የምንተመነው በእግዚአብሔር ነው። እኛ እናውቅም እውነት ምንም እኮ ነን። ምናምን ነን እኮ የምንተነፍሰው በሱ የምንኖረው በእግዚአብሔር። ከእኛ የተሻሉ ሰዎች በጣም እውቀት ያሉ በጣም ጭንቅላታቸው ዓለም ላይ ያለው ነገር ሁሉ መያዝ የሚችል ሰው ምንም ሳይረግ ነፍሱን ከወሰደ የለም ይሄዳል። ስለዚህ እኛ ማድረግ ያለብን ነገር በህይወታችን በቃ እስካለን ድረስ ተገቢ የሆነው ነገር ማድረግ አስፈላጊ ነው። በህይወታችን ደግሞ እግዚአብሔርን እያመሰገንን መተኛት አይገባንም። የወደቁትን ማንሳት፣ ገንዘብ ካለ ማካፈል